ሙስሊም ሆኖ ያለፈው ዓመት የሰራውን ወንጀል አላህ እንዲመርለት የሚፈልግ ሰው ይሄ ቀን እንዳያመልጠው፣ ይህም ቀን ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀመው አድርጉ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሲያሙ የውም የዓሹራ ቀን ጾም አሕተሲቡ ዐለላህ አን ዩከፊረ ሰነተ አለቲ ቀብለህ፣ ከዚች ዓመት በፊት የነበረውን ወንጀል እንዲያስምር በአላህ ላይ ተስፋ አደርጋለሁ አሉ ዐለይሂ ሰላቱ ወሰላም። ይህም ቀን ማለት የሙሐረም ወር 10ኛው ቀን ነው። በእኛም ቀን አቆጣጠር የፊታችን ሐሙስ ማለት ነው። ለምንድን ነው ይሄ ቀን የሚጾመው? ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና በተሰደዱበት ጊዜ እዛ ደርሰው የሚጾሙ የይሁዳ ሰዎችን ይመለከታሉ። እንዲህ ሲሉም ይጠይቋቸዋል፣ ለምንድነው ይሄንን ቀን የምትጾሙት ሲሉ ይጠይቋቸዋል። ይሄንን ቀን የምንጾመው አላህ ነብዩላህ ሙሳን ዐለይሂ ሰላምንና የእስራኤል ልጆችን ነፃ ያወጣበት ቀን ነው፣ ከፊርዓውን ጭቆና ያዳነበት ቀን ነው ሲሉ መለሱላቸው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሏቸው፣ ነብዩላህ ሙሳን በተመለከተ ከናንተ ለኛ የተገባ ነው አሏቸው። በሌላ ሐዲታቸውም በሐዲሱ ትርጉም ምን አሉ? ለኢን በቂቱ ኢላ ቃብል ለአሱመነ ታሲዕ፣ የሚመጣውን ዓመት ከቆየው ወይም በህይወት ካለው 9ኛውን ቀን እጾማለሁ ሲሉ ተናገሩ። ይህም ማለት የሙሐረም ወር 9ኛውን ቀን ማለት ነው። ከዓሹራ ቀን በፊት ያለው ቀን ነው። እንዲህም የተደረገበት ምክንያት ከይሁዳዎች ለመቃረን ሲሉ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ የተናገሩት 9ኛው ቀን ማለት ነገ ሮብ ማለት ነው። ስለዚህ ያ እኽዋን ያለፈው ዓመት ከትናንሽ የሚመደቡ ወንጀሎችን አላህ እንዲምርልን ከፈለግን ይህንን ቀን ሳንጾም እንዳያልፈን። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።